በኢየሱስ ስም ለሆነ ሰው ነገሩን የሚቀይር መልአክ እጆቻችሁን ከፍ አድርጉ ባካችሁ። አውጃለሁ ዛሬ ማታ እግዚአብሔር እንዲህ ብሎኛል፣ ስፍራ ይቀይራል። ያምን ሰው አለ ጌታ ስፍራ ዛሬ ድንገት ይቀይራል። ከፍ አድርጉ። የቅዱሳንን በረከት የበላ ዘንዶ ዛሬ ማታ ይያዛል። አላምንም ያምን ሰው አለ? እጁን ከፍ አድርጉ እስኪ ተንብዩ። ይሄ የምኖረው ህይወት በላው፣ አሁን ያለሁበት ቦታ በላው፣ አሁን ማየው ስቃይ በላው፣ አሁን የደረስኩበት ችግር በላው የኔ ፍጻሜ አይደለም በላው፣ የኔ እድል አይደለም በላው፣ ማለፊያዬ ነው በላው፣ ማለፊያዬ ነው በላው። ያው ጌጥ ይሄ ከእንደነዚህ መከራሽ ጋር መቃብር አትወርጅም፣ ከእነዚህ ጥያቄሽ አትሞችም። አውጃለሁ ይሄ መሻገሪያሽ ነው። እኔ አውጃለሁ ጽኑ የሆኑ የናስ ደጆች ዛሬ ይሰበራሉ። አላሳልፍ ያሉ ኢያሪኮች ይወድቃሉ። እጆቻችሁን ከፍ አድርጉና እንጸልይ። አጭር ደቂቃ ከፍ አድርጉ በእግዚአብሔር ፊት። ለአንድ ሰው ዛሬ ልዩ ነገር ይሆን። ተዘግቶ የቆየ በር ዛሬ ማታ ይከፈት። ጠላት እየበላ የቆየው ከነሱ የተደበቀ ምርኮ አሁን ይመለስ። እንዳያልፉ መንገድ ዘግቻለሁ ያለ የመከራ ሰንሰለት ሁሉ ይበጣጠስ። የጨለማ ኃይል ሁሉ የረገፈ ይሆን። ቃልን የሚሰሙ ሁሉ ዛሬ ማታ ይባረኩ። ልጅ ኢየሱስን በእኛ መካከል አክብረው። የመናፍስት ዓለም ምክር የሰሙትን ሊናጠቅ የነገ ተስፋቸውን ሊዘጋ ከቅርብና ከሩቅ በእነሱ ፎቶና ስም በእነሱ ልጆች በገንዘባቸው በገበያቸው ላይ ተሰውሮ እየተቀለበ ያለ ዘንዶ አናቱ ይወጋ። ከዚህ ማታ በኋላ የመከራ ቁልፍ ሳይሆን የስኬት ቁልፍ እጃቸው ይግባ። ዘመድ የለኝም፣ ሰው የለኝም፣ ወዳጅ የለኝም፣ ዘመድ ያለው በዘመድ ያርፋል፣ ገንዘብ ያለው በገንዘብ ያርፋል፣ ለኔ ማንም የለም ብቻዬን ቀርቻለሁ ብለው የሚያነባው ያለው እግዚአብሔር እንዲህ ብሎኛል፣ ዛሬ ለእናንተ ከሰማይ ወርዳለሁ። ስጩና እንዲህ አልቀጠለም በሉ ባካችሁ፣ ነገሬ ይቀየራል በሉ። የሚያምን አንድ ሰው ካለ በደንብ ጮሆ አሜን ይባል። እናመሰግናለን። ከፍ በል። ሁሉ ለስም ክብር ይሁን በኢየሱስ ድንቅ ስም። ኢየሱስ ጌታ። ታምናላችሁ? ዛሬ ነገር ይቀየርላችሁ። አሜን ይሁን። ፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 4 ላይ ያለውን ቃል አንባል። ምንም ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ በሁሉ ዘንድ የታወቀ ይሁን። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። አሜን ይሁን። ሁሉ ጊዜ በጌታ በእግዚአብሔር ደስ ይበል በሚል ሐሳብ ጥቂት እግዚአብሔርን ቃል አካፍላለሁ። እጆቻቸውን ከፍ አድርጉ። የጌሌ ቦረና ድረስ ሄደው ደግመው አስሟርተው ያስሟረቱትን ድግምት አምጥተው የምትተኛበት ቤት ትራሷ ስር አስቀምጠው ከሞት በቀር ተስፋ የሌላት ተስፋ ቁርጣ የምትንከራተት አንድ ነፍስ አለች። እግዚአብሔር ዛሬ የክብር ዕጣ ይወጣላታል። ያምን ሰው አለ? ለሆነ ሰው ዛሬ ነገር ይቀየራል። እኔ ነው የሚል ሰው ካለ በደንብ ጮሆ አሜን ይበል። ሲካመናችሁ እጆቻችሁን ከፍ አድርጉና በእግዚአብሔር ደስ ይለኛል በሉ። ትንሽ ነገር ነው የእግዚአብሔርን ቃል ማወራው እንዲህ በሚል ሐሳብ በእግዚአብሔር ደስ ይበል በሚል አሜን ይሁን። እጆቻችሁን ከፍ አድርጉና በእግዚአብሔር ደስ ይለኛል በሉ። አሜን ነው ወይ? በጌታ ደስ ይበላችሁ ሲል በጌታ ደስ ይበላችሁ ሲል ለምን እንዳለ ማወቅ በጣም ይረዳናል። ሰዎች የሚያስደስቱት ይህ አለን ብለው ይህንን ያላቸውን ነገር በማሰብና በማሰላሰል ነው። ነብዩ ዕንባቆም በመጽሐፍ ስናይ በህይወቱ ሊያስደስቱ የነበሩ ነገሮች ነበሩ። እነዚህ የሚያስደስቱ ነገሮች ከህይወቱ በጎደሉ ጊዜ የሚያስደስቱ ነገሮች ሁሉ እንደ ጤዛ በከሰሙ በጠፉ ጊዜ የደስታው ምንጭ ያገኘው የደስታው ምንጭ የሰራው የደስታው ምንጭ እጁ ላይ የሰበሰበው የደስታው ምንጭ ተደግፎ የቆመበት ምርኩዙ ሳይሆን የደስታው ምንጭ ሰማይን በቃሉ የፈጠረ በማይናወጥ ዙፋኑ ብርሃንን ለብሶ የተቀመጠ ሰማይን ዙፋን ምድርን የእግሩ መረገጫ ያደረገ አጥናፍ ዓለሙን በስንዝር የለካ የፍጥረታትን ፊት ሁሉ የሚያይ እግዚአብሔር ነው።
እንጂ የእንባቆም የደስታው ምንጭ ሁኔታ አይደለም። የእንባቆም የደስታው ምንጭ ደግሞ ያገኘው ነገር አይደለም። ልክ እንደዚሁ ሐዋርያው ጳውሎስ በፊልጵስዩስ መጽሐፍ ምዕራፍ 4 ላይ ፊልጵስዩስ መጽሐፍን ብቻ ስታነቡ 16 ጊዜ ደስ ይበላችሁ ብሎ ተናግሯል። ሰውየው ደስ ይበላችሁ ብሎ ሲናገር ደስ የሚያሰኝ ሁኔታ ውስጥ ተቀምጦ አይደለም። ወይን ቤት ነው። በግራም በቀኝም በፊትም በኋላም ደጅ ተዘግቷል። የሚያየው የተዘጋውን በር ሳይሆን ሊዘጉ የማይችሉ የተከፈተውን ሰማይ ነው። ዛሬ ያየሽ ባለው መከራ አይደለም፣ እየበላ ባለው ችግር አይደለም፣ በገጠመ ሁኔታ አይደለም። ከሁኔታ በላይ ነገርን በሚቀይር በእግዚአብሔር ደስ ይላል። የሚያምን ሰው ካለ እጁን ከፍ አድርጎ በእግዚአብሔር ደስ ይለኛል ይበል። ታምናላችሁ? ዛሬ ለሆነ ሰው እንግዳ በር ይከፈታል። ፊልጵስዩስ ጳውሎስ በነበረበት ዘመን ከምስራቅ ክፍለ ሀገራት ወደ ሮም በሚወስደው አውራ ጎዳና ላይ የምትገኝ የሮም ቀኝ ገዢ የሆነች ፊልጵስዩስ በመቄዶንያ ዋነኛ ከተማ ነበረች። ይህም ጎዳና በከተማይቱ ፎረም ለእኩል ከፍሎ የሚሄድ ሲሆን ብልጽግናዋም ፖለቲካዊ አስፈላጊ መሆኗ ዋና ምክንያት ነበረ። በ16 ኪሎ ሜትር ርቀት ላይ ጳውሎስ በመቄዶንያ ላለው ራእይ ምላሽ በመስጠት ከጢሮዳ በመርከብ ሲሄድ የናፖሊ ከተማ ተገኛል። በመቄዶንያ አውራጃ ዋነኛ የወርቅ ማዕድን የሚገኝባት ከተማ በመሆኗም የተከበረ ታሪክ አላት። ከተማዋ አስቀድሞ የታላቁ እስክንድሪያ አባት በሆነው በዳግማዊ ፊልጶስ ስም የተሰየመች ስትሆን በኋላም በሊዮስ ቄሳር አውግስጦስ ስም ክብር አግኝታለች። ከአካባቢው በዛች ከተማ ለሰፈረ የመጡ ኢጣሊያኖች ከተማውን አጥለቅልቀው ፊልጵስዩስ ጠንካራ ብዙ ቋንቋዎች የሚናገሩባት ከተማ አድርገዋታል። ከትንሽ መንደር ወደ ተከበረና ወደ ነጠቀ ከተማ አድጋ ነበረ። በከተማዋ ስር ከግሪካውያን ሮማውያን በቀኝ ግዛት ነጥቀው በፖለቲካውና በወታደራዊ ስልት ካሸነፉ በኋላ በራሳቸው ንጉሥ ስም ነው ከተማዋን የጠሩት። በዛ ከተማ ጌታ ኢየሱስ ክርስቶስን የሞተው ከሞት የተነሳው በደማስቆ መንገድ ላይ ለጳውሎስ የተገለጠው ከሰው ኮርጆ አይደለም፣ ሰምቶ አይደለም፣ ቀጥታ ወንጌልን ከሶስተኛ ሰማይ ከራሱ ከኢየሱስ እጅ የተቀበለው ሐዋርያው ጳውሎስ ኢየሱስን በመስበኩ ምክንያት ከወንጌል ባልደረባው ማለት ነው ሁለቱንም ኢየሱስን ስለሰበኩ ኢጳቶስ የሚባል የጥንቁልና መንፈስ የነበረባትን ሴት በዛ ከተማ ላይ ነው እነሱ እያለፉ መንፈሱ ይጮህ። ዛሬ ባታ አንድ አዋጅ አውጃለሁ። ዝም ብሎ በጌታ ደስ ይላል ሳትለፋ ሳትሮጥ። እነሱ ደግመው ሮጠው በየሟርት ቤት በስማ አሰርተው አንተ ዝም ብሎ በምስጋና ታፈርሳለህ። ከነገ ቀን በኋላ እኩል በአስፋልት ከነሱ ጋር አትሄድም። ከነገ ቀን በኋላ እኩል ከነሱ ጋር አንድ ቤተ ክርስቲያን አታመልክም። ከነገ ቀን በኋላ እኩል በጌታ በኢየሱስ ስም አንድ ወንበር ላይ አትቀመጥም። የደስታ ምንጭ እግዚአብሔር ስለሆነ ዳጎን በእግዚአብሔር ታቦት ፊት እንደወደቀ ዛሬ ማታ አውጃለሁ። የዘመናት ጥያቄ በጫንቃቸው ላይ የተቀመጠ ጠላት ያስቀመጠውን እስራት የሚበጥስ የደስታ ቅባት እግዚአብሔር ላያቸው ላይ ወርቃል ብሎና የሚያምን አንድ ሰው ካለ በደብ ጮሆ አሜን ይበላል። ጆቻችሁን ከፍ አድርጉና በእግዚአብሔር ደስ ይለኛል በልባላችሁ። ስንት ጊዜ በጌታ ደስ ይበላችሁ ይላል? ቢኖር ባይኖር ትንቢቱ ቢፈጸም ባይፈጸም ጤና ቢኖር በሽተኛ ብትሆን ወዳጅ ቢኖር ወዳጅ ብታጣ የቀረበ ሁሉ ቢርቅ በጌታ ደስ ይለኛል ምን ሰው አለ? አንድ አማኝ ካለ በደንብ ጮሆ አሜን ይበላል። እጆቻችሁን ከፍ አድርጉ። ዛሬ ማታ እግዚአብሔር እንደዚህ ብሎኛል። ሰው ያለካውን ምርኮ የሚቀበሉ ጀግና ሰዎች አሉ። እኔ ነኝ የሚል ሰው ካለ በደንብ ጮሆ አሜን ይበላል። በጣም በሚያስገርም ሁኔታ 4 በ4 በነበረ ክፍል ውስጥ ጳውሎስና ሲላስ ተገርፈው በመንፈቀ ሌሊት ልብ ብላችሁ ተመልከቱ። ሰዎቹ አንደኛ እስረኞች ናቸው። ሁለተኛ ነገር ደግሞ ከአቅም በላይ የሆነ መከራና መደብደብ መገረፍ ደርሶባቸዋል። ሶስተኛ እጅና እግራቸው በተቸነከረ ችካር ታስሯል። እነሱ የሚያዩት ሰንሰለቱን አይደለም። እነሱ የሚያዩት የተዘጋውን በር አይደለም። እነሱ ከስጋቸው ላይ ተቦጭቆ የወደቀውን ስጋቸውን አይደለም። የሚንጠፋጠፈው ደማቸውን አይደለም። ሞትን ድል አድርጎ የተነሳ ደመናን ረግጦ በአባቱ ቀኝ የተቀመጠ በክብር መላእክት አምልኮና ስደት የሚቀበል ዳግመኛ የሚመጣ የሁሉ መክፈቻ ቁልፍ ያለውን በአምባ ፈረስ ላይ የተቀመጠ ነጭ ልብስ የለበሰ አይኑ እንደ እሳት ነበልባል የሆነ ደረቱን በወርቅ መታጠቂያ የታጠቀ ከሙታን በኩር የሆነ የሰማይ መላእክት የሚሰግዱለትን ኢየሱስን ሲያዩ መከራቸውን ረሱ። በሽታቸውን ዛሬ ማታ አውጃለሁ። ያለብን ችግር፣ ያለብን ዕዳ፣ ያለብን መከራ
ይለወጣል። የሆነ ሰው ካለ በደንብ ጮሆ አሜን ይበላል። በጣም የሚገርማቸው ፊልጵስዩስ በመቄዶንያ ንጉስ በዳግማዊ ፊልጵስ ስም የተሰየመች ከተማ ነበረች። ዳግማዊ ፊልጵስ የታላቁ እስክንድርያ አባት ነበር። ፊልጵስም ባደገች በሮም ቀኝ ግዛት ስር የነበረች ከተማ ስትሆን ፊልጵስ የሮም ዜጎች ነበሩ ማለት ነው። ሮማውያን በመሆናቸው ይኩራሩና ይመኩ ነበረ። የራሳቸው ከተማ አይደለም፣ የሰውን ከተማ ነው አሸንፈው የወረሱት። ዛሬ ማታ አንድ ትንቢት ልተንብይ። የናንተ የነበረ ጠላት ግን ከናንተ የወሰደው ያንቺ የነበረ አንድ ወቅት ያረፍሽበት የተደሰትሽበት የልጅነትሽን ጣዕምና እርካታ አይቶ ጠላት የነጠቀው ዛሬ ማታ በምስጋና ታስመልሻለሽ። አልገባም? የሚያምን ሰው አለ? ሲጮህና በእግዚአብሔር ደስ ይለኛል በልባካችሁ። የሆነ አማኝ አለ ዛሬ እውነተኛ አማኝ በእግዚአብሔር ደስ ይለኛል የሚል ሰው እጆቻችሁን ከፍ አድርጉ ባካችሁ። እኔ እግዚአብሔር እንደዚህ ብሎኛል። በእነዚህ እጆች ላይ አለኝ እግዚአብሔር። ዝም ብሎ እነሱ ይዘምራል። ሰው እጅ እየጠቆመ ነው። አላቃትም የኬሌ ልጅ አይደል አላቀውም እንትን አይደል የትላንት ታሪክሽን ያለፈ ባግራውንድሽን እየመዘዙ አንቺ ግን እየዘመርሽ ከክብር ወደ እጆቻችሁን ከፍ አድርጉና እንዲበሉ ዘንድሮ በሉ ባካችሁ። ፊቴ የቆመ በለው የመከራ ኢያሪኮ በለው የችግር ሰንሰለት በለው በዝማሬና በምስጋና ይለቀኛል በለው። የሚያምን የሆነ ሰው አለ? እግዚአብሔር ምስክር። ከዚህ ቀን በኋላ አትሆንም፣ ጎስቋላ አትሆንም። ጠዋት ወልደ ማታ አትቀብረን። በሐዘን ድንኳን ተሰውረ ቀን ጨለማ ሆኖ ወዳጅ አንተ ብቻህን እያለቀስክ አትቀመጥም። እግዚአብሔር እንደዚህ ብሎኛል። ቀንዴ በአምላኬ ከፍ ከፍ አለ፣ አፌ በጠላቶቼ ላይ። ለአንድ ሰው ዛሬ ማታ የምስጋና በር ይከፈትለታል። ዝም ብዬ አንተን ሳይ የሕይወቴ ቋጥሮ ይፈታል። አንተን ሳይ ዘምር ይለኛል። አንተን ሳይ ለዚህ ነው ያዕቆብ ሲናገር እግዚአብሔርን አየው ሰውነቴ ድና። ዛሬ ማታ አውጃለሁ። በበሽታ ላይ ዝም ብለህ ትዘምራለህ ይናገራል። በችግር ላይ ዝም ብለህ ትዘምራለህ። እግዚአብሔር እስቲ እጆቻችሁን ከፍ አድርጉ። በአንተ ደስ ይለኛል በለው። ሰማይን ያለ ምሰሶ ባቆመ ምድርን ያለ መሰረት በሰራ የብስ ዓለሙን አጥናፍ ዓለሙን በቃሉ የሚያስተዳድር ከዋክብት የአፉ እስትንፋስ በሆኑት ጌታ በሱ ደስ ይለኛል የሚል አማኝ አለ? እጆቻችሁን ከፍ አድርጉና እግዚአብሔር ሆይ በአንተ ደስ ይለኛል በለው። የሆነ አማኝ ዛሬ ጮሆ አሜን ካለ በኢየሱስ ስም ነገሩ ይቀያል። የሰማችሁ በእግዚአብሔር ደስ ይለኛል። ያለምንም መስፈርት ቢሳካ ባይሳካ የጸለይከው ቢሆን ባይሆን እግዚአብሔር የተናገረው ቢፈጸም ባይፈጸም በሱ ዝም ብሎ ደስ ይላል። ኪስ ቢሞላ ባይሞላ የሰው ሰርቪስ ብትኖር በራስ ቢላ ቤት ብትኖር ቤት ብትነዳ ተራ ነገር ብትይዝ ከሰው በታች ሆነ ብቻ ብትቀር በሁኔታ አትጨነቅ። ጠዋት ነው የሚሞታል ያሉት መርዶክዮስ እግዚአብሔር ደግሞ ጠዋት ይከብራል። ማንም ያንተን ነገር አያውቅም። ማንም ያንተን መጨረሻ አያውቅም። መጀመሪያንም መጨረሻውንም በእጁ ጽፎ ያዘ አንድ እግዚአብሔር ብቻ ነው። በሱ ዝም ብለህ ደስ ይበላል። ነገ ይዋረዳል ሲሉት ጣልቃ ገብቶ ነገን መልካም ማድረግ የሚችል ይሄው ተበተነ ብለው አውርተው ሳይጨርሱ ይሄው ልጇ ታመመች እንዲሆነ ብለው ሳይጨርሱ በርሽ ላይ ምስጋና ድንኳን የሚያምን አንድ ሰው አለ? አማኝ ካለ እኔ ተነብያለሁ። 2013 ሳይዘጋ በቀረው 5 ወር እግዚአብሔር እንዲህ ብሎኛል። ታላቅ ምስጋና ይጠብቃል። ጠላት እያለቀሰ ሽንኩርት ይከትፋል። አማኝ የለም። ዛሬ ማታ የሚያምን አንድ ሰው ካለ እጆቻቸው ከፍ አድርጉ ባካችሁ። እኔ ተነብያለሁ። እግዚአብሔር ምስክሬ ነው። ምርኳችሁ ዛሬ ይመለሳል። በእግዚአብሔር ደስ ይበል። የመጀመሪያው በእግዚአብሔርነቱ አሜን ይሁን። በአማልክት መካከል የሚመስለው በሌለ ጌታ ደስ ሲል በዘመንና በዘር መካከል ያልታየ ታምራት አለ። ሁለተኛ ለአንተ ብቻ አይደለም ካንተ በኋላ ለአንተ ዘር ጭምር በር ይከፈታል። ጳውሎስና ሲላስ በመንፈቀ ሌሊት በዜማ ማንን ሲያመሰግኑ? እግዚአብሔርን ሲያመሰግኑ የስንቱ እስራት ተፈታ ይላል። የስንቱ ዛሬ አንድ ቃል አወጣለሁ። የሁሉም ጥያቄ መልስ ያለው ሚያምን አንድ ጀግና ካለ እጁን ከፍ አድርጎ ዛሬ በሉ ባካችሁ። ለኔ በሚወጣው በለው፣ በእግዚአብሔር ቃል በለው፣ የዘሬ ሁሉ እስራት ይፈታል በለው። የሚያምን አንድ ሰው ካለ በደንብ ጮሆ አሜን ይበል። አንድ ጊዜ 7 ነው 5 ባል የነበራት ሴት ኢየሱስ ጌታ ሰፈሩ እየተጠቋቆመ ስላስቸገራት ለኬሌ ይመጣል፣ ለኬሌ ይሄዳል፣ ለኬሌ ይመጣል፣ ለኬሌ ይሄዳል። እርካታ ያጣች፣ ደስታ ያጣች አይሁዳዊ በባህሪው ማለት ነው። ጠዋት ነው ውሃ ሄዶ የሚቀዳው። እቺ ሰማርያዊ ሴት ናትና
ሁሉም ሰው ወደ ቤት ከገቡ በኋላ በአውላላ ፀሐይ እርካታዋን ለማርካት ከያዕቆብ ጉርጓድ ውሃ ልታገኝ ስትል ኢየሱስ ብቻዋን ጠበቃት። ከዛ አገኛትና ውሃ ስጭኝ አለ። ውሃ ፈልጎ አይደለም፣ እሱ የህይወት ውሃ ወንዝ ነው። ታሪኳን ሊቀይርና የደስታ ጥግ ሊሰጣት ስለፈለገ ውሃ ጠየቃት። ኢየሱስ ደግሞ ውሃ ብቻ አይደለም የጠየቀው፣ ታሪኳን ሁሉ ዘረግዘገ። አሜን። ዛሬ ማታ ውጃ የሰው ፊት እንዲያይተ የጦንቃይ ቤት እንደሄደ ስሙ ማን እንደሆነ ከማን እንደተወለደ ችግሩ ምን እንደሆነ ከዛሬ ማታ በኋላ ትለያለህ። ኢትዮጵያ ላይ ያለውን የሐሰት ትንቢት ማንም ያመጣውን መገለጥ ዝም ብላ አሜን ብላ አይደለም የምትቀበለው። ከየት እንዳመጣ እንዴት እንዳመጣ ቸርች መጣ አይደለም፣ ከቤት ሳትወጣ በመገለጥ አለ። ወይኔ አውጃለሁ፣ ጌታ ኢየሱስ እንዲህ አለ፣ 5 ባሎች ነበሩሽ አለ። አሁንም ደግሞ ካንቺ ጋር ያለው ባልሽ አይደለም አለ። አውጃለሁ፣ ከዚህ ቀን በኋላ በማንም ያልተገለጠ ተደብቆ የኖረ የትውልድን በረከት የበላው የአምልኮ መልክ ያለው ልሳን የለመደው ኢየሱስ ሚለውን ትለያለህ። ከዚህ ቀን በኋላ ያንተ ቅባት ከአገልጋዮች ይለያል። ወላማኛ ለደለ ተነብይ ነው። እጆቻችሁን ከፍ አድርጉ ባካችሁ። ዛሬ በሉ እስኪ እኔ ላይ ባለው በለው፣ በእግዚአብሔር ደስታ በለው፣ ሚስጥር ይገለጥልኛል በለው። የሚያምን ሁለት ሰው ካለ በደንብ ጮሆ አሜን ይበል። እዛ ኢየሱስ እንዲህ አላት። ክብር ለኢየሱስ ይሁን። አሜን። ውሃ ስጭኝ የምልሽ ማን እንደሆንኩ ብታውቂ እኔ እውነተኛ የደስታ ምንጭ፣ የእርካታ ምንጭ፣ ነፍስን ማሳረፍ የሚችል የከበደባችሁን ሸክም የማንከባለል እኔ ነኝ አላትና ሚስጥሯን ሲነግራት ሴትየዋ ቋጠሯንና ጀርካኗን ጥላ አደባባይ ወጣችና እንዲህ አለች፣ ጉዴን የነገረኝን ኑና እዩ። ዛሬ ማታ ሰበር ዜና አለ። እነሱማ ምን አይነት ጉድ ተፈጠረ ምናምን ሊሏት ሲሉ እሷ ደስ ብሏል። እኔ እንዲህ ብዬ ላውጅ፣ ተቋቁመው ሳይጨርሱ በጌታ ደስ ይላል። አሜን። ከፍ አድርጉና ደስ ይለኛል በሉ። ደስ ይለኛል። አሜን ይሁን። አሜን። እጆቻችሁን ከፍ አድርጉ። ረጅም ጸሎት ልጸልይ። የሞት ቀጠሮ ነው ማየው። ጉባኤው ላይ ከባድ የሞት ቀጠሮ ያለው ከ2 ከ3 ቀን በላይ እድሜ የሌላቸው ሰዎች ያሉ፣ በመከራ ሰንሰለት ያሉ ያሉ፣ 2 ሰዎች ደግሞ ጦንቃይ ቤት ሄደው የመጡ ሰዎች ያለው። አንዷ በጣም ግራ ገብቶሽ ነው ልጆች፣ አንዱ ወንድ ነው ከጓደኞች ጋር ነው የሄድከው። አንዷ ሴት ናት፣ ግራ ገብቷታል፣ የህይወት ተስፋ ከሷ አርቋል። ሌላ ደግሞ ከ10 ቀን በኋላ የኦፕራሲዮን አዋጅ ጠላት በማጸኗ ላይ ያስቀመጠ ሴት ያለው። እግዚአብሔር እንዲህ ብሎኛል፣ ለሁሉም ደርሳለሁ። አሜን። ከፋር አንዳንዱ ይወድቃል። አሜን ይሁን። አሜን። ማለት አትለፋም። የከሌ ተነስ እንዴት ጦንቃይ ቤት ሄደሻል ትንጋይደሻል ምናምን አትልም። አየሩ ላይ ትናገራለህ፣ ይወድቃል። አሜን። እጆቻችሁን ከፍ አድርጉና የሚመታ ቅባት እጄ ላይ ያለ ታምናል። ከደቂቃ በኋላ እጅ ላይ ጸልያለሁ። መካኖች ይወልዳል፣ ዲዳ ይናገራል፣ ደንቆሮ ይሰማል፣ የዕውር ዓይን ይከፈታል። ይሄ እጅ ተራ እጅ አይደለም። እግዚአብሔር እንደዚህ ብሎኛል፣ በዚህ እጅ የተሰወረ ክብር ገልጣለሁ። አሜን። ይገልጣል ቢል ሰው ካለ በደንብ ጮሆ አሜን ይበል። አንቺ አሁን ለአንቺ ጥያቄ ነው የምታለቅሽ። እግዚአብሔር ከአንቺ ጥያቄ አልፎ በአንቺ የሌላን ጥያቄ ይፈታል። አሜን ይሁን። የእናትሽ ስማ እስኪ በደንብ በያ። የኔ እናት አስቴር እኔ እዚህ ስለተገኘው ከሞት ታመልጣለች። ያንተ እናት ማን ናት? አሁን በከባድ ሁኔታ እግዚአብሔር ወደ አንተ ህይወት ይመጣል። አሜን። ዘርጎ ለቅሶ ያለው ታውቃለህ፣ ጠላት ሐዘን አዘጋጅቷ ያለው። የት ነው የምትኖረው? እዚህ ነው። እዚህ ናት። እሷ ገጠር ናት። ገጠር ናት። አዎ። ዘርጉ እጆቻቸው። እኔ ይወጣችሁ ለሁለታችሁም ዛሬ ያውጃለሁ። አሜን። እግዚአብሔር እንደዚህ ነው ያለኝ። እኔ ባንቺ ምክንያት የሌላ ሰው ቋጠሮ ይፈታል። አሜን። የእግዚአብሔር መልአክ ምን ሲሰጥ እንዳየው ታውቃለህ? ቁልፍ ሲሰጥ አያለሁ። አሜን። አንተ ቅባት አለ፣ ራእይ አለ፣ መገለጥ አለ፣ ግን ሰው ይገፋል፣ ማንም አይቀበልም። ሚስጥር አውርተን እናውቃለን። እኔ እናንተ እንዲህ ሆኛለሁ፣ በዚህ ገብቻለሁ፣ እግዚአብሔር ሰው ምናምን እንደውም ካፌ ተገናኝተን ሻይ ቡና ብለን ባጃጅ ውስጥ አብረን ሄደን እናውቃለን። ምንም ዘርጎቾቻችሁ በእግዚአብሔር ፊት ምንም ነገር እኔ እናንተ ያወራነው ነገር የለም። ዘርጎቾቻችሁ በጌታ በኢየሱስ በዚህ በኩል ለ3 ሰው እዚህ ስር ለ2 ሰው ከባድ ሚስጥር ያለው ዛሬ ይፈርሳል። አሜን። የሚያምን አንድ አማኝ ካለ በደንብ ጮሆ አሜን ይበል። አሜን። እግዚአብሔር እንዲህ ይለኛል፣ እንደ ዮሴፍ ከወንድሞች ሞት በጠላት እንድትበላ ከተዘጋጀብህ የጨለማ ስራ
ዛሬ ማታ አለኝ እግዚአብሔር ነፃ ላረግ መጥቻለሁ አለ። አሜን። ህልም አለ። ህልም አይተሃል አንተ። ከህልም ጋር እየታገልክ ነው። ቤተ ክርስቲያንን ስተክል በመንፈስ በህልም አይተሃል። ስታገለግል አይተሃል። አሁን ግን አንድ ብር የለም፣ ሰው የለም፣ ብቻህን ቀርታል። ቅባት አለብህ። መች ነው የሚፈጸመው እያልክ እያለቀስክ ነው። እየጸለይኩ ነው። እጆቻችሁን ዘርጉ። እኔ ምን ያለው መሰላችሁ? የትልቅ መኪና ጎማ ላይ አማኑኤል የሚል ስም ተጽፎ ጎማው ስራ ያለው አማኑኤል ላይ እግዚአብሔር አይሞትም ማለት ዛሬ ማታ ይችላል። የኔ ጌታ የሚል ሰው ካለ በደንብ ጮሆ አሜን ይበል። እጆቻችሁን ዘርጉና ዛሬ በሉት ባካችሁ። አትሞትም በሉት። በአንተ በሉት። ትልቅ ቤተ ክርስቲያን ይተከላል በሉት። እግዚአብሔርን ታገለግላለህ በሉት። የሚያምን አንድ ሰው ካለ በደንብ ጮሆ አሜን ይበል። ነው ከ10 ቀን በኋላ በልብ ኬስ ጠላት ሊገላት ገብቷል። አንቺ ወደሱ ብቻ ይሄ ሕፃኑን ተቀበል። አደገኛ የዘንዶ ስፕሪት ይመታል። ኑሮዋን በልቻለሁ። ምንም አትበይ፣ ጸጥ ብለሽ ቆሚ። እጅን ዘርጋ ዘርጋ። እጅ ሁሉ እንደ እሳት ይሆናል። አሁን ድግምት 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 ውጣ ተቀባት አለብህ። ከነገ ጀምሮ ጨርቅ ፈውስ ይሆን ብላ እዩ። ይሄው ጌታ ምስክሬ ነው። ድግምት ቤት ሄደው አስቀምጠው ጨርሰዋል። የመቃብር አፈር በትነዋል። የማፀን ካንሰር እንዲይዛት ነው የተሰራው። ማፀንሽ ላይ የሚያም ነገር ያለው ከደም ጋር የተቀላቀለ ሽንት ይፈሳ። እግዚአብሔር ግን እንደዚህ ያለኝ ዛሬ ማታ ሞትን ከህይወቷ ላይ ደፍቻለሁ አለ። እስኪ ዘርጎና አትገላትም በለዋል። አትገላትም በለዋል። በል እየጮክ ፍጠን እየጮክ አስተናጋጆች ወደ መድረጋው ተቃጠል በክርስቶስ ኢየሱስ በኃይል ጮኸው ፍጠን ጮና በኃይል ጮኸ ተቃጠለው ውጣ ተቃጠልና ባይ ምን ብድ ያደርግ ምን ብድ ያደርግ ምን ታረጋት ነው ምን ታረጋት ነው ምን ታደርጋት ነው ዘርቆ ምን አድርጋት አሰቃይቼ በምን በምን በኑሮ እሺ በትዳሯ ዘርቆ እኔ እሱን ስም የጠራሁት ለምክንያት ነው። አማኑኤል የሚባል ልጅ ከቤቷ ሬሳው እንዳይወጣ እግዚአብሔር ዛሬ ገብቻለሁ። አሜን። ተቃጠል በለው አንዴ። በትዳሯ ምን አደረግ? በትዳሯ እንዳይከናወን አሁን አዝዣለሁ። በታላቅ ድምፅ 3 ጊዜ ጮኸ። ለቃት ውጣ በኢየሱስ ስም። ባይጮዳ ውጣ ባይጮህ በጣም ሄደ መጨረሻ ተቃጠል ብለው አንዴ ተቃጥያለሁ ፍጠን ተቃጥያለሁ በል አሁን የመጨረሻ ጮና 3 ጊዜ ቀጥል። 1 የመጨረሻ እጆቻቸውን ከፍ አድርገው ወሚስኪያቸው 4 የእግዚአብሔር መልአክ ወደ አንቺ ቤት ሲገባ ያለው ለ4 ሰው ሻማ ሲሰጥ አንቺ ቤት ያለው ለ4 ሰው ሻማ ሲሰጥ ኑሮሽ ህይወትሽ የመከራ ሆኖ እንዲያልቅ በእግርሽ ስር የገባ ሰንሰለት እመለከታለሁ። አልፋለሁ ትያለሽ ይይዘሻል። በጤና መተዋል። ካላበድሽ አንለቀም ብለዋል። በስምሽ የተለያየ ሟርት ቤት ተደግሞ ያለው ቀኝ እግርሽ ሙሉ ለሙሉ ሽባ እስኪሆን ድረስ ለማድረግ የተሰራ ነገር አለ። አሁን ቀኝ እግርሽን ይዞ በጣም ያምሻል። እንዴት ነው የሚያደርግሽ? አንዴ መቆም አልችልም። ስሊፐር ነገር ደግሞ አድርጌ ኮብልስቶን ላይ መራመድ አልችልም።
ኦልሬዲ ከዚህ አንድ 30 ደቂቃ መንገድ ከተራመድኩኝ ግራ እግሬ የሆነ እንደ ፓራላይዝ ነገር እንዲሁ ዝም ብሎ ይደነዝዛል። ዘርጎጆቻችሁ አራት ሌላ ላንቺ እየጸለይ 2 ልጅ ያላትን አያ ገባሽ? እግዚአብሔር ዛሬ የሞትን አዋጅ ካንቺ ይገለብጣል። አሜን። ትዳርሽ አይበጠንም። በመከራ ብትር ውስጥ በመከራ በችግር ውስጥ አትኖሪም። ቃል ኪዳን የምትባል ሕፃን ልጅ ስለማይ ነው እግዚአብሔር ዛሬ ማታ የሞትን ጽዋ ካንቺ ላይ ይመታዋል። አሜን። ዘርጎጆቻችሁ ይኸውልሽ ልጆቿን ታሳድጋለች፣ በህይወት ትኖራለች። አንዳንዴ ጭንቅላትሽ ላይ ራስ ምታት ነው ትያለሽ። ጭንቅላትሽን ይዛ ፀጉርሽን ያሳክክሻል። ልክ እንደ እሳት ነው የሚያቃጥልሽ። ፀጉርሽን ስታበጥር ይነጫጫል። ከፀጉርሽ ላይ 4 ፀጉር ወስደው ያስደገሙትን ድግምታ ያለው በህልምሽ ተኝተሽ ክፉ ነገር ታያለሽ፣ ያስደነግጥሻል። የሰላም እንቅልፍ መተኛት አትችይም። አንዳንዴ ትባንኛለሽ። የሞተ ሰው እያመጣ ጠላት ያሳይሻል። እግዚአብሔር ግን እንደዚህ ብሎ ተናገረ፣ ዛሬ ማታ የሞትን አዋጅ ካንቺ ላይ ገለብጣለሁ። አሜን። እጆቻችሁን ዘርጉ። አይናለም የምትባል ሴት አያ ዘርጉ እስኪ እጆቻችሁ። አይናለም ከሬሳ መካከል እግዚአብሔር ስምሽን መዞ ሲያወጣ ያ አሜን። የማን ስም ነው? ዘርጉ እጆቻችሁ። እጆቻችሁን ዘርጉ። በስምሽ እየተሰራ ያለ ስራ አሁን እየፈረሰ አሜን። ሲዘርጉ አንዴ እግዚአብሔር እሳት ላንቺ እየጸለይኩ ዮሐንስ የሚባል ሰው ያለ ወይም ጆን የማን ባል? የእህትሽ ባል ነው። ዘርጎ ጌታ በኢየሱስ ስም ላይዋ ላይ የተሰራ ኑሮዋን፣ ልጆቿን፣ ቤቷን እበላለሁ ምትል የጨለማ ኃይል ፍረስ፣ ልቀቃት፣ ነፃ ትሆን። የመኪና አደጋ በጌታ በኢየሱስ ስም ከባልሽ ላይ ሰብሬያለሁ። አሜን። እና ስለምታውቂ ነው። ዘርጉ። የት ነው ያለው ባለቤትሽ? አዋሳ። ዘርጉ እጆቻችሁ። ዘርጉ እጆቻችሁ። እስኪ እንደዚህ በል፣ የኔ ባል በይ፣ በመኪና አደጋ አይሞትም። አደጋ እግዚአብሔር ዛሬ አንስቻለሁ። አሜን። ታምኛለሽ? ተነስቷል። የሚያምን ሰው ካለ በደንብ ጮሆ አሜን ይበል። አሜን። እጆቻችሁን ዘርጉና ተነሳ በሉ። ተነሳ። በጣም ያስጨንቅሽን ነገር አለ። ከዚህ ቀን በኋላ ግን ጭንቀት አለ። እሱም ብር ትይዣለሽ፣ ይበተናል። ትይዛላችሁ፣ ይበተናል። ከዚህ ቀን በኋላ ግን እግዚአብሔር እንደዚህ ብሎኛል፣ ካሳ ይከፈላል። አሜን። የሚያምን አንድ ሰው ካለ በደንብ ጮሆ አሜን ይበል። አሜን። የኔ ልጅ በይ፣ የኔ ልጅ አቤኔዘር አይሞትም በይ፣ አይሞትም በኢየሱስ ኪዳን የመጣ ልጅ ነው። yes ግን አደገኛ አሰራር ያለው ሰሞኑን ከባድ የሆነ የጠላት ወጥመድ ሲዞርበት ያለው እግዚአብሔር ግን ምን እንዳለኝ ታውቂያለሽ? የልጅነት ካሳሽ ለክብሬ የሚሆን ቤቴን የሚያገለግል ብላቴና ይሆናል። አሜን። አይሞትም አለኝ ጌታ። አሜን። እጆቻችሁን ዘርጉ። በትንቢት የመጣ የኔ ስም ፍቅርሃ ኢየሱስ ጌታ። ዘርጉ እጆቻችሁ። ፍቅርተን ታውቂያታለሽ? ስራ ባልደረባዬ ነበረች። እሺ፣ የት ሄደች? አለች። ዘርጉ እጆቻችሁ። ይኸውልሽ ተከታታይ ነገርሽን ለመብላት በዚህ ልጅ ላይ የወጣ የሞት አዋጅ አለው። እግዚአብሔር ግን እንደዚህ አለኝ፣ የዛሬ 4 ቀን ከባድ የሆነ ህልም አይተሻል። እግዚአብሔር አምላክ ዛሬ እንደዚህ ብሎ ተናገረኝ፣ ስለ ህልምሽ ስል ጣልቃ ገብቻለሁ። አሜን። ኢየሱስ ስም ካንቺ ቤት የሞት አዋጅ ሳይሆን የምስጋና አዋጅ ይወጣል አለኝ። አሜን። ባካችሁ እጆቻችሁን ዘርጉ። ፍረድ ብለሻል፣ ልቀሰሻል። እግዚአብሔር ለኔ ተሟገት ብለሻል። እግዚአብሔር ዛሬ ማታ እንደዚህ አለኝ፣ አዋጁን ካንቺ ላይ ገለብጣለሁ አለኝ። ነገርሽን መልካም አደርጋለሁ አለኝ። ይችላል ጌታ። ግን ሰው ካለ በደንብ ጮሆ አሜን ይበል። እጆቻችሁን ዘርጉ። ሞት ቤትሽ አይገባም በሏት። ሐዘን ሕይወትሽ ላይ አይሆንም በሏት። ዛሬ ማታ አምልጠሻል በሏት። የሚያምን አንድ ሰው ካለ በደንብ ጮሆ አሜን ይበላል። አንድ እህትሽን ከሞት አሁን ማስመለጥ ይጀምራል። አሜን። ታመልጣለች። አሜን።
እጆቻችሁን ዘርጉና ታመልጣለች በላ። የአማኝ ካለ በደንብ ጮሆ አሜን ይበላ። እግዚአብሔር እንደዚህ ያለኝ ነገርሽን ቀይሬያለሁ። ሐዘን በቤትሽ አይሆንም። የሞት አዋጅ ከላይሽ ላይ ተገለበጠ። አሜን። ያው ጌታ ምስክሬ በ15 ቀን እግዚአብሔር እንደዚህ ያለኝ አስደንቅሻለሁ። አሜን። ነገርሽን ቀይራለሁ። አሜን። ሞትን ከህይወትሽ መትቻለሁ። አሜን። ይችላል እግዚአብሔር የሚል ሰው ካለ በደንብ ጮሆ አሜን። አሜን። አንድ ደቂቃ ከፍ አድርጉ፣ እጆቻችሁን አወዛውዙ። እዚህ እጅ ላይ እሳት ይቀመጣል በለው። እስኪ እሳት ይቀመጣል በለው። ድግምት አይሆንም በለው። የሚያምን አንድ ሰው ካለ ጮሆ አሜን ይበል። እጆቻችሁን ከፍ አድርጉ። የመቃብር አፈር አምጥተው ትዳር እንዳይሆንሽ አግብተሽ ሰው እንዳትሆኚ ከኩዮችሽ በታች እንድትሆኚ በምትሰሪው ነገር ስኬት እንዳይኖር እየተንከራተትሽ መቃብር እንድትገቢ ሰው ከሚቀበርበት ቦታ የመቃብር አፈር አምጥተው ያንን አፈር ቆንቃይ ቤት ወስደው አስደግመው ያስደገሙትን አፈር በርሽ ላይ በተኑ። ደስተኛ አይደለሽም፣ ይጨንቅሻል። አንዳንዴ አልቅሽ ይልሻል፣ አንዳንዴ ጥፊ ይልሻል። አንዳንዴ ደግሞ እንዴት ያለች ዘመድ ያለው በዘመድ ያርፋል፣ ዘር ያለው በዘር ያርፋል፣ ወንድም በወንድሙ ያርፋል። እኔ በማንም አላርፍም፣ በትዳሬ አላረፍኩም፣ በልጆቼ አላረፍኩም፣ ብቻዬን ቀርቻለሁ ትያለሽ። የመከራን ባት በያለሽ መቼ ነው ታሪኬን የምትቀይረው ትያለሽ። እጆቻቸውን ከፍ አድርጉ። ወንዱ ላይ በሚጠጣ ነገር ነው የተደገመው። አሳብደዋለሁ፣ ትዳሩን እንዲበትን አደርጋለሁ፣ ልጆቹን እገላለሁ፣ ሰው አይሆንም ይለኛል። ስሙን እየጠሩ ይረግማሉ። ሁለቱም ካሉበት ቦታ እየተጨነቁ ይጮኻሉ። ተደግማ የገባ በመቃብር አፈር የተደገመ ጀርባዋ ላይ እንደ እሳት እያቃጠላት ነው። ልጇን እገላለሁ፣ ከሰው ለያታለሁ፣ ብቸኛ አድርጋታለሁ ይለኛል። ወንዱም ላይ የተቀመጠው መንፈስ እያስጨነቀው ነው። አንድ ደቂቃ ነው የምጠብቀው። እጆቻችሁን ከፍ አድርጉ በእግዚአብሔር ፊት ና እየጮኸው እየጮክና ውጣ እየጮከ ውስጧ እስቲ አንዴ ዘርጎና በኢየሱስ ስም ተቃጠል በላት። አታስለቅሳት፣ በኃይል ጮህ ውጣ ውጣ በኃይል ፍጠን ፍጠን በኢየሱስ ደም ታንከራታታለህ። ሌላስ ዘመኗን የበላው ዘመኗን ታይሳካላት። እሺ ዝም ብላ ትለፋለች። እሺ አንዴ ዘርጉ ባካችሁ። ዛሬ መንከራተት ብቻ የሆነባችሁ ሰዎች ታርፋላችሁ። እግዚአብሔር ያሳርፋችሁ። ስንት ዓመት አንከራተትካት? ስንት ዓመት አንከራተትካት? 3 ዓመት። መች ልትገላት ነው? እያሰቃያት ነው። በህልሟ እያስፈራራ ነው። እጆቻችሁን ዘርጉ። አንዴ የመጨረሻ አሁን በታላቅ ድምፅ 3 ጊዜ ጮኸ ውጣ ፍጠነው። እኔ ማዘን ስማ። ዘመኗን በል ዘመኗን በል ዘመኗን ህይወቷን በረከቷን ለቅቄ ሄዳለሁ። አሁን 3 ጊዜ ጮና ነው ፍጠን በኢየሱስ ስም ቀጥል። የመጨረሻ ጮና ከፍ አድርጉ እጆቻችሁ። ቀኝ እጅን ጭንቅላት ላይ ነጭ ቲሸርት ያደረገ ዛሬ ነፃ አወጣለሁ። በረከቴ ይመለሳል። አልንከራተትም። የግንብ ስራ ምናምን የሚሰሩ ሰዎች ታውቃለህ? እኔ ራሴ ዘርጉ እጆቻችሁ። አንተ ዘሪሁን በል አንተ ዘሪሁን በእኔ ላይ ያሰራኸው የ7 ዓመት እርግማን ከኔ ላይ አሁን ፈርሷል። ልጆቼን አሳድጋለሁ። ሞት ቤቴ አይገባም። አንዳንዴ ታነቅ ይላል፣ ሞት ይላል፣ በነጥፋ ጥፋ ይላል። ይጨንቃል። ምን እንደሚጨንቅ አታውቅም። ዘርጉ 12,000 መናፍስቶች ዘመኑን ሊያከሱ ሞት በህይወቱ እንዲሆን ለማድረግ ተመድበው ከሩቅ ሀገር ከአረብ ሀገር ጭምር የተላከ መንፈስ ያለው እግዚአብሔር ዛሬ ማታ ገለብጠዋለሁ ብሎኛል።
አንድ ደቂቃ ጠብቁ። ሰዎች መያዝ እስከማይችሉ ድረስ አደገኛ እግዚአብሔር እሳት ላይ ይወድቃል። ዛሬ እግዚአብሔር ገለባውን ሁሉ ከይሞቱ አራግፎ ያነሳዋል። በመንፈስ ዓለም ኦፕራሲዮን ሆኖ በላዩ ላይ ያለ የሞት ሰንሰለት ሁሉ ይበጠሳል። አንዴ እጆቻችሁን ዘርጉና ነፃ ትሆናለህ በሉት። እሳት እግዚአብሔር ምርኮውን መልሳለሁ በተአምራት የሚያገለግለኝ ሰው ይሆናል። 12000 መናፍስት ከውስጡ ይወጣል። የድግምት መንፈስ፣ የአረቄ መንፈስ፣ የተለያየ የሚጠጣ መንፈስ፣ ቤቱ እንዲያስጠላው የሚያደርግ መንፈስ፣ ሚስቱ እንድታስጠላው የሚያደርግ መንፈስ፣ ልጆቹ እንዲጠላ የሚያደርግ መንፈስ ለ7 ዓመት የተደገመ ውጣ በኢየሱስ ፍጠን አለቀ። ቶሎ በል እንደ እባብ እያደረገው እየተሳበ ውጣ በኢየሱስ ፍጠን እንደ እባብ እየተሳብክ በደረት ውጣ እንደ እባብ እየተሳበ ይኸው ዝም እየወደቀ ነው። በኢየሱስ ስም ላይነሳ ከላዩ ላይ ወደቀ ይሆን እንደ እባብ ይሳባል። ዘርጎ ነፃ ሆነ ትነሳለህ በሎት። ይው እንደ ሬሳ ነው የሚያደርገው። ተመልከቱ ባካችሁ፣ እንደ እባብ እየተሳበ ተመልከቱ። እንደ ሞተ ሰው ይሆናል። እንደ እባብ እየተሳበ ፍዳ አትሞቱም በሉት። የእግዚአብሔር መንፈስ አንዴ ብድግ አድርጉት። አንሱት። መራመድ አይችልም፣ ሽባ ይሆናል። ወጥታችሁ ነው የሚመጣው። ፓራላይዝ ይሆናል። ሰውነቱ አይሰራም። አቆሙ። ተራምዶ ነው አይደል ከቤት የመጣው? አውጥ ወደዚህ አስተኛ ምን አደረክባት? ልቡ ቀና ነው። እሱን ይፈልገው እግዚአብሔር ነው። ምን አደረክባት? ከቤተ ክርስቲያን አስወጣሁት። ከቤተ ክርስቲያን አስወጣው። ጫካ አንከራተትኩት። ዘመኑን፣ ቤቱን፣ ትዳሩን እንዳይውት እሱ ወደ እግዚአብሔር ቤት ከሄደ እንደሚቀየር ስማ። ዓላማ ሁሉ ወደ አገልግሎት ነበር። ተያዝኩም ዋጋለሁ። ምን አደረክ? ጤናው ላይ ምን አደረክ? ምን ያልተጫወትኩበት ነገር አለ? ብር ያገኛል። በምንም ይቀበላለሁ። ብሩ በተለያየ መንገድ እንዲበትን ለሰው እንዲሰጥ በቃ ምን እኔ ማልጫወትኩበት ነገር አለ? ዛሬ በጠላቶቻችሁ ላይ ትጫወታላችሁ። የሚያምን ሰው አለ? እጆቻችሁን ዘርጉና ዛሬ በቀላለሁ በለው። የኔን በረከት በለው። አንድ በአንድ በለው። በዝብሼ ወስዳለሁ በለው። የሚያምን አለ? ዛሬ ማታ 40 ሰው አለ የጠላትን ካዜና ሰብሮ በረከት ይወስዳል። ባዶ አድርገዋል። እሱ ይሰራል። እሺ፣ ዓላማው ብዙ ነው። ቤት ሰራለሁ። ከግቤ ግማሹን ቤተክርስቲያን ስራ አደርጋለሁ ይላል። እኔ ከጎን ስራዬን ሰራለታለሁ። አሁን ግን ዋጋለሁ። ተያዝ። ዓላማዬ ከሸፈ። ይከሽፋል። ዛሬ ማታ ጮና ወርባ ዓላማው ቤተክርስቲያን ግቢ ውስጥ ለማሰራት ነበር። እንኳን መሬት ላስገዛው ሳንከራተው ምን ዋጋለሁ? አሁን ሁሉ ከሸፈ። አሁን ማዘን ስማ።
እንደ እባብ እየተሳበ በታላቅ ድምፅ 4 ጊዜ ጮኸ። ውጣ ከውስጡ ፍጠን ና እየተሳበ ፍጠን በኢየሱስ ስም በኃይል ጩና ውጣ ጩና በኃይል ጩና ውጣ ፍጠን ፍጠን በኢየሱስ ስም ቀጥል ቀጥል በኢየሱስ ስም የመጨረሻ ጮና ውጣ እጆቻችሁን ከፍ አቲ ፕራዲያቦስ እጆቻችሁን ከፍ የእግዚአብሔር መንፈሳውን በኃይል ይገባል። እጆቻችሁን ከፍ አንድ እጆቻችሁን ዘሩ። አሁን አንቺ ከምትኖሪበት ቤት በፊት ለፊት በገበያው በኩል በእናንተ ቤት በጀርባው ማለት ነው። በገበያው ሲሆን ደግሞ በፊት ለፊት ግቢ ስር እንቁላል ወስደው በእንቁላል የምትደግም አንድ የድግምት መንፈስ ያለባት ሴት አለች እና ይሄንን እንቁላል ደግማ በር ላይ ጥላ የበሰበሰ እንቁላል ከዛ በኋላ ከወገብሽ በታች ልክ እንደዚህ ቆርጦ በጣም ነው የሚያምሽ። ስትቆሚ ወገብሽ ሁሉ ይንቀጠቀጣል። ሰሞኑን በከባድ ሁኔታ ወገብሽና እግርሽን አስሮ የያዘ ነገር አያለው። በተለይ ከዚህ መልስ ያለው እግርሽ ላይ እንደ ማበጥ እያደረገ የጀመረ ነገር አያለው። ዝም ብሎ እንደዚህ ደነዘዝሻል። ትንሽ ለውጥ አለው እግርሽ ላይ። እጆቻችሁን ዘርጉ። ያው ጌታ ምስክር ነገ ማክሰኞ በአደገኛ በሽታ እሷ ትመታለች። አሜን። ዊልቸር ላይ ቁጭ ብለሽ ልጆችሽን አታሳድጊ። ልጆች እየተሰራ በጣም ከባድ ስፕሪት ያለባት ሴት አያለውና ከመናፍስት ዓለም ጋር ግንኙነት ያላት እጆቻችሁን ዘርጉ። በከባድ ሁኔታ በገበያ በኑሮ በትዳርሽ በልጆችሽ ላይ ታቅዶ የተሰራ ነው። እግዚአብሔር አምላክ ግን እንደዚህ አለኝ፣ የልብሽን ቅንነት አየው፣ ጩኸትሽን ሰማሁ አለኝ። በአንቺ ላይ የተሰራ መሳሪያ አይከናወንም። እሱ ዘርጉና አምልጠሻል ብሏት፣ አያገኝሽም ብሏት። እግዚአብሔር አለኝ፣ ጌታ በዚህ እግርሽ አለኝ በቤቴ ቆመሽ ታገለግያለሽ። ከዘርሽ ሰው ያልደረሰበት ትደርሻለሽ። በከፍታዎችሽ ላይ አስኬድሻለሁ። ልጄ ሆይ ሰውረው የገመዱትን ገመድ ካንቺ ላይ በጥሻለሁ አለ። የሚያምን አንድ ሰው ካለ በደንብ ጮሆ አሜን አሜን። ካማንዳ ካፕራዲያቦስ እግዚአብሔር ያው ጌታ ምስክሬ መንፈሷን ዛሬ መትቻለሁ። አሜን። የብዙዎቻችሁን ገበያ ባዶ ያደረገ ከጀርባችሁ እየተሰራ ያለ ዛሬ ማታ ተመቷል። አሜን። እጆቻችሁን ዘርጉና እግዚአብሔር ፊቱን አዙሮልሻል በሏት። እግዚአብሔር ቀኙን ሰጥቶሻል በሏት። ከዚህ ቀን በኋላ በሽታ ላይሽ ላይ አይሆንም በሏት። እግዚአብሔር ምን እያደረገሽ ነው? ምን ያደርግሻል? አረ ወገቤ አይችልም፣ መቆም አልችልም። እግርሽስ? እግሬም አይችልም፣ ያመኛል። ያው መንገድ ላይ የርኩኝ ይቆማል። ዘርጉ እጆቻችሁ። በደሙ ፊት ነው ያለው። በእንቁላል ነው የተደገመው። ሞቱ እንዲጠበቅ ነው። እግዚአብሔር ግን እንደዚህ ያለኝ እሱን ቀይሬ አሜን በምስጋና ድንኳን እሰውርሻለሁ። የታላቅ ልጅሽን ምስጋና ሳትጨርሺ የታናሹ አይከተልም። የልጆችሽን አእምሮ ከፍታለሁ አለ። አሜን። ስፔሻሊ በትምህርታቸው እንዳይወጡ ሁሉ ከዚህ መንፈስ የተነሳ ተጽዕኖ ተደርጎባቸዋል። እግዚአብሔር ዛሬ ማታ ግን ሰብሬያለሁ አለ። አሜን። እጆቻችሁን ዘርጉና እግዚአብሔር አልፎ መጥቶልሻል ብሏት። ይሁን አማኝ አለ ዛሬ በደንብ ጮሆ አሜን የሚል አሜን። ያው ጌታ ምስክር በ16 ቀን ውስጥ አለኝ እግዚአብሔር ትልቅ የምስራች ትሰሚያለሽ። አሜን። እንግዳ ነገር ህይወትሽ ላይ ሆናል። ከዚህ ቀን በኋላ ታሪክሽን ቀይሬያለሁ። አሜን። ያምን ሰው ካለ ጮሆ አሜን ይበል። አሜን። ከፍ አድርጉ እጆቻችሁን። አንድ ጸሎት ሆነ በቃ ተፈወሽ፣ ትወርሻለሽ። መጽሐፍ ቅዱስ የረገጥከውን ምድር ምን ታደርጋለህ? በቃ ትወርሻለሽ። አሜን በል። ሁለት እጅን ከፍ አድርግ። እግዚአብሔር ዘር እጅ ላይ ሲሰጣ ያለው ጌታ እንደሚለኝ ታውቃለህ? ይሄ ዓመት የምርኮ ዓመት ነው አለ። የምትበዘብዝበት ዓመት ነው አለ። ሞት በቤት አይገባም አለ። እስቲ ዘር አለው በላይ፣ ዘር አለው በላይ፣ ዘር አይበላም በላይ። ባለቤቷ አለች። ማን ነው ስሟ? ዘሪቱ። ዮና እንዳማኛለ እኔ ያለው ጥላት ያዘጋጀው ሞት እግዚአብሔር ዛሬ ማታ ሰብሬያለሁ አለ። ሚስት ላይ የተዘጋጀ ሞት ያለው እግዚአብሔር ግን እንደዚህ ያለኝ ዛሬ ማታ አንስቻለሁ አለ።
ዘር ከተዘራ ይበዛል አይበዛም? ይበዛል። ሰላም ሊያሳጣ ጠላት አዘጋጅቶ የላቀውን ሰንሰለት እግዚአብሔር ዛሬ ካንተ በትሻለሁ። ጌታ እንዲህ ይለኛል፣ ከሞት መካከል ያወጣሁት በጀርባ የተሸከምኩት የኪዳን ልጄ ነው። ይሄ ወር ሳያልቅ አለኝ እግዚአብሔር ቁልፍ በእጅ አስረክባለሁ። እስቲ ወንበሩን አንሳና ጠላቴ ይነሳል በለኝ። አንሳው። ስፍራ የከለከለ ያለው መንገድ የቆመ ያለው እግዚአብሔር ዛሬ ማታ አንስቻለሁ አለ። ይነሳ ይነሳ። ወይ ትፈልጋለህ? እግዚአብሔር ዛሬ አንስቻለሁ አለ። እስቲ ጩና ተነሳ በልባከ ይሁን። አማኝ ካለ በደብ ጮህ ተነሳለኝ ይባል። እጆቻችሁን ከፍ አድርጉ። በጌታ በኢየሱስ ስም ላውጅ። ለአንዳንዶቻችሁ ዛሬ 100 እጥፍ በረከት ተመለሰ። ሰላማችሁ ተመለሰ። የሆነ ሰው አለ ከዚህ ቀን በኋላ ኪሳራ አገኘ። መስጋን እጅን ከፍ አድርግ። የነገድኩት ሁሉ በስቲ ከዚህ ቀን በኋላ አይበላም። ብዙ ነገር ከእጅ ተመትኗል። እግዚአብሔር ምን እንደሚለኝ ታውቃለህ? የዛሬ 5 ዓመት ጠላት ሊገለው ነበራል። ከአደገኛ ጨለማ ውስጥ ያወጣሁት ለክብሬ ነው። እግዚአብሔር አንተ ቤት 4 መልአክ ይዞ ገብቷል። ዛሬ ቋጠሮን ፈትቻለሁ። ትሰበስባለህ፣ ትሰራለህ፣ ከእጅ በተና ትሰራለህ፣ ከእጅ በተና ትሰራለህ፣ ከእጅ በተና። ስልክን አውጣ። ተስፋ የሚባል ሰው አያል እዚህ ስልክ ላይ ሴት የተደረገ አለ። እዚህ ላይ ሴት ያደረገው ማ ተስፋዬ። እጆቻችሁን ዘርጉ በጌታ በኢየሱስ ስም። ፈረሰ በሉ አንዴ። እስኪ እኔ አልሞትም በለኝ እባክህ። እግዚአብሔር በራሴ ቤት ያኖረኛል በለኝ። ሻሸመኔ ትሄዳለህ? ሻሸመኔ ላይ የተደገመ አደገኛ ድግምት ያለው መንፈሱ ምን እንደሚያደርግ ልንገርህ። የመጀመሪያ አንተ ላይ ከተሰራው ነገር አንዱ 2 አይኖችን ለማሳወር፣ በተለይ በቀኝ አይን ላይ አንዳንድ ጊዜ ልክ እንደ እሳት ያቃጥላል። ወረቀት ስታይ ማየት አትችልም፣ ማንበብ አትችልም እና ዝም ብሎ እንባ ይፈሳል። አንዳንዴ እንዴት ነው የሚያደርግህ? ያማል። እግዚአብሔር ግን እንደዚህ ያለ በዚህ አይኑ ክብር ሳያያል ምርኮውን ሳልመለሳለኝ የበረከት ቁልፍ ሳልሰጠው አለኝ። በድግምት አይሞትም አለኝ። አቤት ከአንተ የተበተነ ብዙ ነገር። አንተ በጣም አስቸጋሪ ሰው ነበር፣ ከባድ ሰው ነበር። እግዚአብሔር ነው ያወጣ። ጌታም እንደሚለኝ ታውቃለህ? አባት ሆና አሳድጋ በአንተ ላይ የተሰራውን እርግማን ሰብሬያለሁ። እጆቻችሁን ከፍ አድርጉ። ልጸልይ፣ የመጨረሻ ጸሎት ልጸልይ። ከፍ አድርጉ እጆቻችሁ። በሁሉም አቅጣጫ የህይወት ተስፋ የቆረጣችሁ ዛሬ እግዚአብሔር አምላክ እንደዚህ ብሎኛል፣ በእኔ ደስ ይበላችሁ፣ በእኔ ደስ ይበላችሁ። እጆቻችሁን ከፍ አድርጉና እግዚአብሔር ሆይ በአንተ ደስ ይለኛል። አድራሻችን በሐዋሳ ከተማ በቀድሞ አጠራር 02 ቀበሌ አስተዳደር በስተጀርባ በኩል ያገኙናል። ለበለጠ መረጃ በ0941 86 3709 ይደውሉልን።